ቁመታችሁ እንዲጨምር ሰውነታችሁ እንዲገዘት የምትፈልጉ ሰዎች ካላችሁ ይህንን ቪዲዮ እስከ መጨረሻው አዳምጡ። ምክንያቱም እንዲህ አይነት ቪዲዮ ሰርቼ አላቅም፣ አይታችሁም አታውቁም። በመጀመሪያ ግን የምናገረው ነገር በሳይንስ የተደገፈ ነገር ግን ለዶክተሮችና ለእኛ ያልተነገረ ትልቅ ሚስጥራዊ ሳይንስ ነው። አሁንም ማሳያችሁ ነገር ምግብ ባለመብላት ግሉኮስ ሰፕላያችንን ከት ስናደርግ ሰውነታችን ምን አስገራሚ ነገሮች ውስጥ እንደሚገባ ነው። አዳምጡ። ከ4 እስከ 8 ሰዓት ምግብ ካልበላን ደማችን ውስጥ ያለው ሹገር ሌቭል ይወርዳል፣ ሆዳችን ውስጥ ያለው ምግብ ተፈጭቶ ያልቃል፣ እንዲሁም ደግሞ የኢንሱሊን ሌቭላችን ይቀንሳል። ለ12 ሰዓት ምግብ ካልበላን ዳይጀስቲቭ ሲስተማችንን ደግሞ ምግብ የሚፈጩ ኦርጋኖች ከረጅም ጊዜ በኋላ እረፍት ያደርጋሉ። ሰውነታችሁ ራሱን በራሱ ማዳን ይጀምራል። ሂውማን ግሮዝ ሆርሞን ደግሞ የኛን ቁመት የሚጨምረው ሰውነታችን የሚጨምረው ሆርሞን መመንጨት ይጀምራል። ለ14 ሰዓት ምግብ ካልበላን ከቆዳችን ፕሮቲን ስር የተቀመጡ ፋቶች ወይም ደግሞ ስቦች ወደ ጉበታችን ሄዱና ኪቶሲስ በሚባል ፕሮሰስ ኪቶን ወደሚባል ኬሚካል ተቀይረው የሰውነታችን የኃይል ምንጭ ይሆናሉ። ዘ ፒውረስት ፎርም ኦፍ ኢነርጂ ናቸው እነሱ። ከ16 እስከ 18 ሰዓት ካልበላን ከቆዳችን ስር ያሉት ስቦች የሚቃጠሉበት መጠን ይጨምራል። ኤንዘን ቁመታችሁን የሚጨምረው ሞለኪውል ሂውማን ግሮዝ ሆርሞን ከ50 እስከ 100% በዚህ ከሚመረተው ይጨምራል። ከ24 ሰዓት በኋላ አውቶፋጊ የሚባል ፕሮሰስ ይጀምራል። አውቶፋጊ ማለት ሴላችን ውስጥ የተጎዱና ስራ ያቆሙ ሴሎችን የራሳችን ሴሎች ይጠቀሟቸዋል ወይም ደግሞ ይበሏቸዋል ለኃይል ምንጭነት ማለት ነው። በተጨማሪም ሰውነታችን ውስጥ ገብተው ሴላችንን ገና ያላጠቁና ያልተራቡ ባክቴሪያዎችን፣ ቫይረሶችና የተለያዩ ፓቶጂኖችን ሙሉ በሙሉ ሰውነታችን ያጸዳል። እንዲሁም የሴላችን ፓወር ወይም ደግሞ መተንፈሻ አካል የሚባለውን የሴላችንን ማይቶኮንድሪያ የሚባለውን ፓርት ሪፕሌስ ያደርገውና በአዲስ መልክ ይቀይረዋል። የሰውነታችን የኃይል ምንጭ የሚሆነው ከቆዳችን ስር ያሉት ስቦች ናቸው። በዚህን ጊዜ ሰውነታችን ውስጥ ያለው ግላይኮጂን ዜሮ ላይ ይቀራል። ግላይኮጂን ማለት የምንበላው ምግብ ግሉኮስ ካለ ያ ግሉኮስ ለሌላ ጊዜ እንዲቀመጥ ተብሎ በግላይኮጂን ፎርም ነው የሚቀመጠው። ስለዚህ ሰውነታችን ሙሉ በሙሉ የሚንቀሳቀሰው ከቆዳችን ስር ባሉት ፋቶች ነው። ለ36 ሰዓት ያክል ካልበላን ቅድም ያልኳቸው አውቶፋጂም ደግሞ ከሴላችን ላይ መጥፎ ነገሮች የሚወገዱበት ፕሮሰስ በ300% ይጨምራል። በተጨማሪም BDNF ወይም ደግሞ ብሬን ድራይቭ ኒውሮትሮፊክ ፋክተር የሚባል የአይምሮአችን ማስተር ሞለኪውል ምርቱ በ400% ያክል ይጨምራል። ይህም ትልቅ ሚና ይጫወታል ለአይምሮአችን። በኮሮና ቫይረስ ጊዜ በተሰራ ጥናት ደግሞ ለ72 ሰዓት ያክል ምግብ ባላገኘ የሰው ልጅ ሴል ውስጥ ኮሮና ቫይረስ ቢገባ እንኳን መኖር አይችልም። ምክንያቱም የሰው ልጅ ሴል ግሉኮስ ከሌለው ቫይረስ ሪፕሊኬሽን ፖይንት ወይም ደግሞ ሪፕሊኬሽን ቦታ ስለማያገኝ መራባት ስለማይችል ይሞታል። በመጨረሻ ማወቅ ያለባችሁ ነገር ሰውነታችን ምግብ ባያገኝ እንኳን ራሱን በራሱ ሰስቴን እንዲያደርግ ተደርጎ ነው ፈጣሪ ሲፈጥረው። በመጀመሪያ ሜቢ በጣም ፈጥኜባችሁ ሊሆን ይችላል። ስለዚህ ቪዲዮን ሴቭ አድርጉትና ተጠቀሙበት። ምክንያቱም ላይፍ ቼንጂንግ የሆነ ቪዲዮ ነው። አመሰግናለሁ።